የውሸት ፋብሪካው የባህላዊ ጀነራል ምግበይ ምናባዊ ቴክኖሎጂና የህዋት የፕሮፓጋንዳ ውድቀት በሰው ልጅ ታሪክ ዑደት ውስጥ የጥፋት ኃይሎች ውድቀታቸው ሲቃረብ የሚጠቀሙበት ዋነኛው መሳሪያ ፕሮፓጋንዳ ነው። ህዋት ላለፉት 5-10 ዓመታት የገነባው የፖለቲካ ስብዕና ከእውነትና ከእውቀት ይልቅ በፈጠራ ትርክት ላይ የተመሰረተ ለመሆኑ የሰሞኑ የጀነራል ምግበይ ኃይለ የምናባዊ ቴክኖሎጂ ፉከራ ህያው ምስክር ነው። ህወሓት በትላንትናው ታሪኩ አይቶት የማያውቀውንና ያልደረሰበትን እንደደረሰበት አድርጎ በማቅረብ ትግራይን ወጣት ለማገዶነት ሲጠቀምበት እንደቆየው ሁሉ ዛሬም በጠለምት ግንባር የደረሰበትን ወታደራዊ ሽንፈት በሳይንሳዊ ልብ ወለድ ለመሸፈን መሞከሩ የኪሳራው ማሳያ ነው። በዚህ ትንተናችን የህወሓት ጀነራሎች ከፊዚክስ ህግጋት ይልቅ በቅዠት ዓለም የፈጠሩት የጸረ ድሮን ቴክኖሎጂ እንዴት በጦር ሜዳው እውነታ እንደፈራረሰ አንድ ባንድ እናስደምጣችኋለን። በትግራይ ወጣቶች ደም ቁማር የሚጫወቱት እነዚህ የህወሓት ሙጀሌዎች ልጆቻቸውን በአውሮፓና በአሜሪካ ሀገራት በሰላም እያኖሩ የድሃውን የትግራይ ልጅ ግን የሌለ መሳሪያ አለን በሚል ባዶ ተስፋ ወደ ሞት የሚነዱበትን ግብዝነት እናገልጣለን። የህወሓት አመራሮች ለዘመናት የገነቡት የውሸት ማማ ዛሬ በገሃዱ ዓለም እውነታ ፊት ክፉኛ እየተናወጠ ይገኛል። በትግራይ ወጣት ደምና አጥንት ቁማር የሚጫወቱት እነዚህ የጦርነት ነጋዴዎች በጦር ሜዳ የደረሰባቸውን ውድቀት በቃላት ጋጋታ ለመሸፈን መሞከራቸው የታጣቂውን ሞራል ከመጠገን ይልቅ የቀረችዋን የተስፋ ጭላንጭን የሚያጠፋ ሆኗል። ዛሬ የህወሓትን ፕሮፓጋንዳ እንደ ቀድሞ የሚሰማ ጆሮ ጠፍቷል። ምክንያቱም የውሸት ትርክቱ እየተበጣጠሰ የቡድኑን መራራ ቂልነት በአደባባይ በትኖታል። ጀነራል ምግበይ ኃይለ የጸረ ድሮን ቴክኖሎጂ ታጥቀናል ብለው ሲፎክሩ ምናልባትም ጦርነት የሚመራው በላቦራቶሪ ውጤት ሳይሆን በምላስ ወለምታ የመሰላቸው ይመስላል። ጀነራሉ የፈጠሩት ይህ ምናባዊ መሳሪያ ከሳይንሳዊ ህግ ይልቅ በቅዠት ዓለም የተመረተ መሆኑን የጠለምት ግንባር እውነታ መስክሯል። በወሬ አንበሳ በተግባር ግን የጤዛ ያህል የማይቆዩት እነዚህ ጀነራሎች ለትግራይ ወጣት የሚተርፉት በባዶ ተስፋ ሞትን እንዲጋት በማድረግ ብቻ ነው። የሁሉ ፉከራና የቴክኖሎጂ ሽለላ በጠለምት ግንባር የከባድ መሳሪያ ድምፅ ሲሰማ የት ደረሰ? ጀነራል ምግበይ ስለ ጸረ ድሮን መከላከያ ሲያወሩ የነበረው በቁም ሳይሆን በህልማቸው እንደነበር በተግባር ታይቷል። የገዛ ታጣቂዎቻቸውን በሜዳ ላይ በትነው ራሳቸው ግን መዳረሻቸው በማይታወቅ ጉድጓዶች ውስጥ መሸሸጋቸው የህወሓት አመራር ለተከታዩ ያለው ንቀትና የግል ህይወቱን ለማዳን የሚያደርገውን የፈሪነት እርምጃ ማሳያ ነው። ህወሓት ስልጣኑን ለማቆየት ሲል ብቻ የህዝብን ስቃይ ማራዘም ተፈጥሮውና ህያው መገለጫው ሆኗል። ጦርነት ለሰለቸውና ሰላም ለተራበው የትግራይ ወጣት እንዲህ ያሉ አደገኛ የውሸት ስብከቶች የሞት ድግስ ከመደገስ አልዘለሉም። ጀነራል ምግበይና መሰሎቻቸው የጦርነት ነጋሪት የሚመቱት ልጆቻቸው በአውሮፓና አሜሪካ በሚመቻቸው ኑሮ ውስጥ እያሉ የድሃውን ልጅ ግን ለከንቱ ዓላማ ማገዶ ሊያደርጉት መሆኑን እጅግ የሚያስቆጭ ክፉነት ነው። በአሁኑ ወቅት በህወሓት አመራርና በታችኛው ታጣቂ መካከል ያለው ግንኙነት በጥርጣሬና በመከፋፈል የተሞላ ነው። ታጣቂው የደሞዝ ጭማሪና የኑሮ ዋስትና በተስፋ ቃል ብቻ ተከልክሎ በምትኩ የማይጨበጥ መሳሪያ ታጥቀናል የሚል ተረት ሲግተው መቆየቱ መረር ያለ ጥላቻን ፈጥሯል። ይህ የውሸት ስብከት የወታደራዊ ወኔን ከመገንባት ይልቅ አመራሩ ታጣቂውን እንደ ቁሳቁስ እየተጠቀመበት መሆኑን ለዓለም አሳይቷል። ጀነራል ምግበይ የሚናገረው ንግግር ከፊዚክስ ህግጋት ይልቅ ለድራማ ድርሰት የሚመችና አስቂኝ ቀልድ ነው። የጸረ ድሮን ቴክኖሎጂ ማለት ጀነራሉ በአእምሯቸው ፈጥረው የሚስሉት ስዕል ሳይሆን በገሃዱ ዓለም የሚታይ ኃይል ነው። ነገር ግን የህወሓት መለያው ከእውነታው ዓለም መፋታት በመሆኑ ዛሬም በባዶ ፉከራ ታሪክ ለመስራት መሞከራቸው የከሰረ የፖለቲካ ቁማርተኝነት መገለጫ ነው። ይህ ቡድን በትግራይ ህዝብ ስም እየነገደ ህዝቡን ከመከራ ወደ መከራ የሚነዳ የጥፋት መሐንዲስ ነው። የጀነራል ምግበይ የውሸት ድሮን ታሪክ የህወሓትን አስመሳይነትና ክፉ ተንኮል ቁልጭ አድርጎ ያሳያል። ህዝቡን በማታለልና የሐሰት ድል በመመገብ ዕድሜን ለማራዘም መሞከር የታሪክ ተጠያቂነትን የሚያመጣና የትውልድ ፍርድን የሚጋብዝ የጭካኔ ተግባር ነው። የህወሓት ፕሮፓጋንዳ ማሽነሪዎች ዛሬ በገዛ ውሸታቸው
ተተብትበው ቆመዋል። ጀነራል ምግበይ የሚረጨው መርዛማና አደገኛ ውሸት የታጣቂውን ሞራል ሊጠግን ቀርቶ ለውይይት እንኳን የሚያበቃ ክብደት የለውም። ዓለም የደረሰበትን ቴክኖሎጂ በቃላት ድርሰት ለመቀየር መሞከር የህወሓት አመራሮች ምን ያህል ከዘመኑ የራቁና የድንጋይ ዘመን ሰዎች መሆናቸውን ያረጋግጣል። በጀነራልነት ስም የሚነገድበት ይህ የከሰረ ድራማ በትግራይ እናትና አባት ላይ የሚቀለድ ቀልድ ነው። ምግበይ ኃይለ የሌለውን መሳሪያ አለኝ ብሎ ሲፎክር፣ በተግባር ግን ውጊያ ባለበት ሁሉ ጀርባውን ሰጥቶ መሸሹ የቡድኑን ወታደራዊ ውድቀትና የስነ ልቦና መፈራረስ ያሳያል። ህወሓት ዛሬ የቀረው ብቸኛ መሳሪያ ቢኖር ውሸት ብቻ ነው። እሱም ቢሆን መሬት ላይ ካለው እውነት ጋር ተጋጭቶ እንክትክቱ ወጥቷል። የህወሓት አመራሮችና እንደ ጀነራል ምግበይ ያሉ የጥፋት መልእክተኞች ሊገነዘቡት የሚገባው ሀቅ ቢኖር ውሸት የቱንም ያህል ቢከመር እውነትን ሊቀብር እንደማይችልና ከተጠያቂነትም ማምለጥ እንደማይቻል ነው። የትግራይ ወጣት የህወሓትን አስመሳይነት ተረድቶ ለራሱና ለወገኑ ሰላም ቅድሚያ የሚሰጥበት ጊዜው አሁን ነው።